ረዩ ጋር የተለቀቀው ቪዲዮ ያው ነው ወይ አይደለም? የዛሬ 1 አመት ከምናምን ኦልሞስት እንግዲህ የዛሬ 1 አመት ከምናምን ማለት በጣም የቆየ ጊዜ ነው። ሰው ሁሉም የጀርባ ታሪክ አለውና ብዙ የዛሬ 1 አመት ከምናምን ካርታ ያለው 2 ሚሊዮን ብር መግዛት ነው እኮ ነው ፖስት የሚያደርገው። ስለምወዳችሁ ነው የመለስኩላችሁ እንጂ መመለስ ግዴታ የለብኝም። እንደዚህ አይነት መልስ ሰጣለች። እስቲ የሱን መልስ ደግሞ እንስማ። እየተወቀስኩ ያለሁት ሚዲያ ላይ ነው፣ በውስጥ አይደለም። ሰው በውስጥ እኔ ሚዲያ ላይ እየተወቀስኩ ዝም ባልኩ ቁጥር ደግሞ ጥፋቱ ወደ እኔ እየሆነ ነው። ገባ? የነበሩን ኤክሶችስ ንገረኝ። 6ኛ ክፍል 8ኛ ክፍል የነበሩት ኤክሶችስ አለፋ? አሁን በቃ ህይወታቸውን እየኖሩ ነው። በቃ ብዙ ታሪክ አለን። አሁን እያልኩ ያለሁት ሚዲያ ላይ እየተሰጠኝ ያለው ስም ደስ አይልም። በቃ እሱ ይስተካከላል፣ እኛ እናስተካክለዋለን። በቃ አንተ ግን እዛ ጋር ፋሚሊ ያያል፣ በቃ ቤተሰብ ያያል። እዚህ ጋር ትንሽ ብዙ ነገር ተወቀስኩ፣ በፋሚሊ በጣም ተወቀስኩኝ። ገባ? በቃ ችግር እንደሱ ካስፈለገ እሱም በሽምግልና ይቅርታ ይባላል። ሚዲያ ላይ ለምን ያስፈልጋል ነው? እዚህ ጋር ልጁ አድርጎ የሚቆጨው ነገር የሚደብረው ነገር አይደረግ ነው። አረ ስማኛ፣ እየተወቀስኩ ያለሁት ሚዲያ ላይ ነው፣ በውስጥ አይደለም። ሰው በውስጥ እኔ ሚዲያ ላይ እየተወቀስኩ ዝም ባልኩ ቁጥር ደግሞ ጥፋቱ ወደ እኔ እየሆነ ነው። ገባ? እንጂ አሁንም ባይተመቸኝ ነገር የለም። እስቲ አሁንም ቢሆን ምንም ያልኩት ነገር የለም ወላሂ ላ። በቃ ስለዚህ ግን በዚህ ነገር እኔ አሁን ባይነሳስ ባታነሳስ በቃ ነውና ላይክ ምንም ያልኩት ነገር የለም። እናንተ ማታውቁት ነገር ብዙ ስላለ ነው። ዳትስ ኢት። በቃ ተዋቸው፣ ያውቁ። ድሮም አላወቁም፣ አሁንም አይወቁ። በቃ አይወቁ። ለሰው ማስረዳት አያስፈልግም። እዛ ጋር ግን በቃ ቤተሰብ ሲያይ ይደብረዋል። እዚህ ጋር የህፃን ልጅ ጨዋታ አይሁን ነው እኔ እያልኩ ያለሁት። በቃ 6 አድርጎ ስራህን መስራት ቲክቶክ ለመዝናናት እንጂ እዚህ ጋር ማንንም ህይወት ለማውራት እኮ አይደለም የመጣው። በቃ ፍቱ። በቃ ምን አገባ? በቃ አጋጣሚ በቃ አለፈ። በቃ አለፈ። ረዩ ራስን ቀይራ አብዴት አድርጋ አዲስ ነገር አድርገ በልጠ መገኝ። በቃ አለቀ። ምን ያስፈልጋል? ያለፈ ነገር እንዴ። እኔ ማወራው እናንተ እየመለስክልኝ ያለውንም አልተግባባንም እና በቃ ባክ ስቲቭ ዝም በል። እዚህ ወሬ የሚወድ ህብረተሰብ ሁሉ ስቲቭ ዝም በል ይላል። በቃ ምንም ነገር የለም። ምንም የማወራው ነገር የለም። ባልክም ነገር የለም። አንተ ነገር የለም። ኢትስ ኦኬ። ማታውቁት ነገር የምትፈሩ እና ቪዲዮ ነው የፖስትኩት ምናምን እየተባለ ለዛ አሁንም በቃ ኢትስ ኦኬ ዝም ብያለሁ እኮ። ግን ዝም ካሉ ወንድሜ እኔ እንደ ሰው ምነግርሽ እንደ ጓደኛ ሰው በቃ ልክ ነህ አንተም እኮ ያለህበት በራስ ሰውም እኮ በየራሱ እኮ ልክ ነው አይደለ? ግን እኔ ደግሞ እዚህ ጋር ደግሞ የምለው ነገር ከ5 እና ከ6 አመት በኋላ የሚቆጭ ነገር አይደረግ። ነገ እዚህ ጋር ልጅ አለ፣ ብዙ ነገር ሳይ ይደብራል። ፋሚሊ አለ፣ ቤተሰብ አለ። በጣም ነው የሚያሳዝነው። ምንም ቢሆን ቤተሰብ ጋር የደረሰ ነገር አለ። በጣም ማክስ የሚያስጥ ስቲፎ እዚህ ጋር ያወራው ነገር ምርጥ ነገር ነው እና ሊያስረዳውና ይረዳው ሞክሮታል። ግን እሱ የሆነ ተደባዳይ ማስተር ምን እንደሆነ አናውቅም። እስቲ እዚህ ሰውነት እንደዚህ ከቻለም ነው በቃ በጣም የሚገርም ነገር ነው። አጨብጭበናል። የኔ ቦምቦሊኖ፣ አረ ቦምቦሊኖ ባናትሽ ይግባ። አንቺ ቦምቦሊኖ ትላለች። ቦምቦሊኖ ራስ ማነው ቦምቦሊኖ? አንቺ ካልጠፋ ነገር ቦምቦሊኖ። ቢያንስ ዶናታቲም ዶናት እንኳን ክሬም አለው። ክሬሙን ልሰሽ የቀረውን ለጓደኛ ስጫለሽ። የኔ ቦምቦሊኖ ትላለች እንዴ በእናት አረና ፎንቲ አታዋራኝም እያለችክ ነው። ማነች ሜስኮ ዋንቲ ያይ ማነች አታወራኝም ወይ? ግን ትመጪኛለሽ በጣም ላይቭ በቃ ገብታችሁ ይማጣዝ ከሆነ ባክሽ አሁን የሆነች ጓደኛዬ እንትን ያልኳትን የጠበስኳትን ላስተዋውቅሽ ከሆነ ላሳይሽ ነው ፎቶን። ግን ፈራው በአካል ከሆነ ትጮይብኛለሽ ብዬ ላይክ ድምፅሽን መስማት አልፈልግም። አንዴ እዚህ ነው እንድታብጂብኝ ነው። ከዛ እደውልልሻለሁ። አባይ እንጃ እኔ ምንም እንትን መልኳ ምንድን ናት ግን በእናትህ ምንድን ነው ግንባሯ ላይ ምኗ ላይ ንቅሳት ነው? እስቲ እንደገና እንትን ብለህ ወይ ፎቶ ተሳስታ ነው? እስቲ በደንብ አድርገህ አሳየኝ። አዎ ፊቷ ላይ ንቅሳት ነው ያለው፣ ሌላ ነገር እኮ አይደለም። ግን ወድጃታለሁ። በቃ ምንድን ነው የምትይኝ አሁን? አባይ አይ ትቅርብህ በኢየሱስ። ምንድን ነች እንዴ? አልፈልጋትም። አፍንጫው ሁሉ ነገር አለው፣ ጉንጯ፣ አገጯ ይቅርብህ ልጄ በኢየሱስ። አንተ ከወደድካት ምንም ላደርግ አልችልም። አንተ ወደድካትም መውደድ አለብኝ። ይሄ ደግሞ ወንድሟ ነው እና አስፈሩኝ። ላይክ ልጅቷን ወድጃታለሁ፣ ግን አስፈሩኝ። ምን ላድርግሽ አሁን? እንግዲህ
ይቅር አባዬ ይቅር፣ ጥንቅር አልፈልገውም። ኧረ በኢየሱስ ምን አይነቶች ሰዎች ናቸው እንዴ? ይቅር። ስንት ሴት ሞልቷል እንዴ በምድር ላይ። አንተ ቆንጆ የኔ ልጅ ምን ነው ቢቀር ጥንቅር ብሎ ይቀር አይደለም። አሁን እኮ አንተ ወደድካት ምናምን ሳይሆን አንቺ አማኝ ነሽ ምናምን ከእሷ እንግዲህ አንቺ የሚያስፈራሽን ነገር ትነግሪኝ ነው እንጂ እኮ እኔ እንደወደድካ እኔ አንቺ የምትወጃትን ነው እንደወዳት የምፈልገው እንጂ ከልብሽ የሚሰማሽንም ጮየጮሽም ቢሆን ንገሪኝ እንዳይደብርሽ። ያንተ ሞራል ለመጠበቅ ብዬ እንጂ አባዬ አልወደድኳትም። ይቅርታ አትልኝ፣ አልፈልጋትም። አባዬ ይዘህ መምጣት አይቀር። እንደው ጓደኞቼ ምን ይሉሃል? ይችን እንደዚህ አይነቷን አክስቴና አንቺ እናቴና እህቷ ያልወደደችው ነገር እንትን ማለት አልፈልግም፣ ግን ወድጃታለሁ። እውነታውን ማልደብቃችሁ ማልዋሻችሁ እሱን። አባዬ በጌታ ናት ወይስ እንደው ከመንገድ ላይ ነው? ምንድን ናት? ኧረ በኢየሱስ ስም ምንድን ነች ይች ልጅ? ኧረ አባዬ አትግባበት በጌታ በኢየሱስ ስም ተው ልጄ እባክህ። ኧረ በእናትህ እኔ እንጃ ደስ አላለኝም። ምን አልኩትና ነው? እኔ ወንድሟን ነው ሞር የፈለኩት። እሷስ ትወደኛለች እኮ ግን ወንድሟን ነው ላይክ ወንድሟ ሳይሆን እኮ ልጅቷ እኮ አበሻ ነች። ትይታ ባይዘው አብዬ ያው እግዚአብሔር ምስክሬ ሳያት እንደ ሞትኩ ነው የቆጠርኩት። እቺን ከገባህ በእኔ በኩል ቆርጫለሁ። በቃ ብሞት ነው የሚሻለኝ። በህያው እግዚአብሔር በአምላክ ይሻለው እቺ ልጅ እንዳታገባት። የሆነ ማስፈራሪያ ማስደንገጫ እንትናት። አብዬ አንተ እኮ ንጉስ ነህ፣ የእግዚአብሔር ልጅ አንተ እኮ የተወደድህ፣ አንተ እኮ ዘርህ የተመረጠ አንተ እኮ እንዴ አንተ እዚህ ላይ ትወድቃለህ። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ በሞትኩት ዓለም ስዬ አይ ነው እኔ እኮ እንትን ግን ወድቄያታለሁ። ግን እያልኩት ይሄን አንተ ቃል ካልሆነ ደግሞ ይቀራል። ይመስላል ላይክ ሰብስክራይብ እያደረጋችሁ የቪዲዮ አሪፍ እንደነበር ተስፋ አደርጋለሁ። ላይክ ሰብስክራይብ እያደረጋችሁ ቆዩኝ። ቪዲዮ እስከምፖስት ድረስ አመሰግናለሁ።